ፈተነው። እኔ መሪ በሆይ ሆይታ በጫጫታ ጊዜ በማርና ቅቤ ምናምን መሪ በዛ አታውቀው። መሪ የሚለካው ፈታኝ በሆኑ ነገሮች። አሁን ለምሳሌ መለስ ያ ሁሉ ብቃት ኖሮት የተፈተነባቸው ወቅቶች ነበሩ። ያደረጋቸው ወጣ ያሉ ንግግሮች ነበሩ፣ ኢትዮጵያውያን የሚተቹት ማለት ነው። ነገር ግን ደግሞ ፈታኝ በሆኑ ነገሮች ደግሞ ስሜቱን ያዝ አድርጎ ደግሞ ትክክለኛ መልስ የሰጣባቸው መድረኮች ደግሞ ነበሩ። በተለይ ወደ በኋላ ላይ እየበሰለና በእድሜ እንትን እያለ ሲሄድ ምን ልል ፈልጌ ነው፣ ያኔ ትሩ ከለር ወጣ። ከአሜሪካ እንደተመለሰ ምን እንዳጋጠመ ታውቃለህ? መቀሌ የሄደ ጊዜ የተወሰኑ ቃል ገብቶ ነበር ለህዝቡ። ውሃ እንኳን ሊሰጧቸው አልቻሉም የምትል ነገር አመጣ። ሉክ ህዝብ የምትይዝበት መንገድ ያ ነው። ግብግብ አይደለም፣ ከህዝብ አይደለም ከህወሓት ጋር ራሱ ግብግብ ጥሩ አይደለም ባይነኝ። ህዝቡ ምን ህወሓት እኮ እዛ መጥቶ ነው አንበሳ የሚጫወተው እንጂ እዚህ እኮ ድመት እንደሆነ ነው የምናውቀው ነው ያላቸው። እዚህ ህዝቡ ፊት ሲቆም ዋጋ እንደሌለ ውሃ እንኳ ሰጥቷቸው አያውቅም። ውሃ እንኳ የላችሁ። ይሄ በጣም በጣም ምርጥ ፖለቲካ ነው። ውሃ ይቆፈራል አለም ከፍተኛ የውሃ እጥረት ነበር። ታዲያ መቀለ ቻይናዎች ምናምን በፌዴራል ተይዞ የነበረ ቆሞ ነበር እና እሱ ገባበት፣ ቶሎ ገባበት። ፌዴራል በጀቱ ትል ይላል፣ ችግር የለውም ውሃ በቅርብ ይኖራቸዋል። ይህ ሰውዬ በቃ እነዚህ እዚህ ያሰቃዩን አበሳችን ያበሉን ሰዎች ሊገላግለን ነው መሰለኝ አይነት። ይሄ በዛ ላይ ጠበንጃ ሳይተኮስ መድፍ ሳይተኮስ ታንክ በሰላማዊ ነው አስበው። ውሃ በማቅረብ ብቻ ለህዝቡ ውሃ ያልሰጠ ህወሓትን ከህዝቡ መነጠል ይቻል ነበር። የመጀመሪያው እርምጃ ነበር። አንድ ሁለተኛው አካል ጉዳተኞች ጋር ሄዱ። የህወሓት ታጋዮች ሄደና በጣም አዘነ። እኔ በወቅቱም ጎብኝቻቸው ነበር። ዲያስፖራውን አስተባብረህ እባክህን ዊልቸር እንኳ የለንም ነው ያሉ። ይሄ ዘመናዊ የሆነ ሞተር ያለው ምናምናምን እጅ በእጅ የምትገፋ ዊልቸር የላቸውም። የድሮ ታጋዮች ናቸው። ከባድ የሆነ የወገብ ጉዳት የደረሰባቸው የማይንቀሳቀሱ ደግሞ አሉ። ተከታታይ ሕክምና የሚጠይቅ ማለት ነው። ይህንን ይዞ ሄደ ወደ አዲስ አበባ። ትግርኛ የሚናገር ህዝቡን ያለበት ሮሮ በህወሓት ላይ ያለው ቅሬታ የሚያዳምጥ አመራር ተገኘ ተባለ። አዲስ አበባም ላይ ያለው የትግራይ ተወላጅ እነዚህ ምን ሰርተው ነው ለህዝባቸው ይላቸው ነበረ ለህወሓቶችን። ከዛ ግን ከአሜሪካ እንደሄደ መጀመሪያ አካል ኒው ሚስቴክ እንደሰራ ገብቶታል። ፋምብል እንዳደረገ ፋምብሊንግ ኳስ ሲወረወር ልትቀልበው ስትል ሲወድቅብህ ማለት ነው። በኤንኤፍኤል እዚህ የአሜሪካ ፉትቦል ላይ እንደዛ ፋምብል ይባላል። ከመለጠ ኳስ ፋምብል እንዳደረገ ገብቶታል። እንዳንጠባጠበ ሄደና ጭናችሁ አምጡልኛል ከመቀለም አካል ጉዳተኞቹ መሪያቸው እና የተወሰኑ ሰዎች ይዞ ሄደ። መሪውን ስለማውቀው ነው። ሄደ አዲስ አበባ ዩዥሊ አለ ስንጓዝ በኢህአዴግ በህወሓት ጊዜ በቃ በኤርፖርቱ ውስጥ ያቺ ባስ ከአውሮፕላን አውርዳ የአካል ጉዳተኞች እንትን ያላት ማውረጃና እንትን ማለት ያላት እንትን ይሉና ከዛ በኋላ ግን በሌላ መኪና ነው የምትሄደው። አብይ ግን አሉኝ የኤርፖርቱ መኪና ወደ ቤተ መንግስት አምጧቸዋለ። ከዛ ወደ ቤተ መንግስት በዛው በኤርፖርት መኪና ነው ሄድ ነው። በዛ በኮንቪኒየንት በሆነው ለዲስኤቢሊቲ ማለት ነው ሄድ ገባን። አኩርፈናል አሉ። ቃል የተገባው ነገር ምናምን አልተፈጸመም አይደለም፣ እሱማ ገና ነው ጊዜው። ነገር ግን አሜሪካ ሄዶ የተናገረው በተለይ ደርግን የጣለው ኢህአዴግ አይደለም ያለው እኛ እኮ አካላችን የጎደለው ደርግን ስንፋለም ነው፣ እኛን ዲስሪስፔክት ማድረግ ነው ብሎ ተከፍተዋል። ከዛ እንደሄዱ እንደዚህ ብለሃል አሉት በትግርኛ ስጋ ብጾት ብሎ ማለት ነው። ስጋ ብጾት ትልቅ መሐላ ነው በታጋዮች። ብጾት ማለት ጓዶች ማለት ነው። ያው ስጋ ብጾት ማለት በጓዶች ስም እምላለሁ እንደማለት ነው። ያ ታጋይን በጣም በቀላሉ እንትን የሚል ነው፣ ታች የሚያደርግ ነው። እና እዛ እኔ ያልኩት እኮ ደርግ መጥፎ ነበረ በራሱም ውድቀቱን አፋጠነ ለማለት ነው እንጂ ምናምን ብሎ እና ዊልቸሩም ምኑ ደግሞ በቅርብ እንትን ይደረግላቸዋል ብሎ አባብሎ ምናምን እንትን አለ። የዛ አይነት ህዝቡን ያሉትን ቅሬታዎች የማዳመጥ ፖለቲካ ነው የሚያዋጣው የነበረው። በሂደት ግን የትግራይ የበላይነት
የቀንጅብ ፀጉረ ልውጥ ለውጡ የመጣባቸው ምናምን። ሲጀመር ለውጡ የመጣባቸው አይባልም። ኢቭን ለውጡን የሚቃወም ሰው እንኳ ለውጡ አንተንም ይጠቅማል ነው የሚባለው። ለውጡ መጣብህ ዘራፊዎች፣ ሃይላንድ የሚያንጠለጥሉ የወንድ ልጅ እንትን ላይ ፍሬ ላይ በጥይት ተኩሰው ፀጉር የሚላጩ ሰው አንጠልጥለው ቁልቁል ለቀናቶች የሚያቆዩ ምናምን የሚባል መጣ። ይሄ ደግሞ ሰዎቹ እዛ የዶክመንተሪው ላይ ትግርኛ ተናጋሪ እንዲያደረጉን ነው የሚሉት። ህወሓት እንዲያደረገን፣ ጌታቸው አሰፋ እንዲያደረገን ወይም ሌላም የህወሓት አማ አይደለም፣ ትግራዮች እንዲያደረጉን ነው የሚለው። ትግርኛ ተናጋሪ ላይ ጫና ፈጠረ። እያንዳንዱ ይሄ ህዝቡ እየራቀ እምነት እያጣ ለውጥ የሚባለው በእርግጥ እልቂትና መተላለቅና መጠፋፋት እዛ ጋር እንመጣለን። እኔ ጠቅላይ ሚኒስትሩ ጦር ሜዳ ራሱ የዘመተው ሆን ብሎ ትግረኛ ቋንቋ ለመልመድ ነው ብዬ ነው ማስበው። እያንዳንዱ እርምጃውን አሁን ላለበት ጊዜ እያመቻቸ የነበረ ሰው ነው ብዬ ነው ማስበው። የኔ እንትን ሰውዬ ወደ ስልጣን መጣ። በአንተ ትንታኔ የመጀመሪያ የፓርላማ ንግግሩን ከሰማ በኋላ ከቲፒኤልኤፎች ጋር ጦርነት ውስጥ እንደሚገባ አልገመትክም ነበር? እኔ እኮ ዴዋን እንትን ያልኩ ሰው ነኝ ብያለሁ። ሲጀመር አልተቀበልኩም። በቃ ጥሩ አይደለም ይሄ አመራር ልክ አይመጣም የሚል ግምገማ ነበረኝ እና ለዛ ነው እኮ እንዲህ ያለ እንዴት ነው ጠቅላይ ሚኒስትሩ ለመቀበል በሚሰራ ኮሚቴ ውስጥ የሚገባው እኮ ነው። ሰዎች እዚህ ጋር የተናነቃቸው ያ ነበር። ከዛ ካሳም እሱ እንደዛ ማለቱ ሳይሆን ቲፒኤልኤፎች ኃይለማርያም ላይ ያሳዩትን ባህሪ አብይ ላይ ለመድገም በሚያደርጉት እንቅስቃሴና አብይ ደግሞ እኔ ኃይለማርያም አይደለሁም በሚለው ትንቅንቅ መሀል ድብድብ ውስጥ እንደሚገባው አልገመትክም? እሱ ልመጣልህ ነው ወደዛ እኮ ከመጀመሪያው የኔ ግምገማ አላስቀምጥ። ይሄ ነገር ትክክል እየሄደ እንዳልሆነ ተረዳው። እንትናም ካሳም ነግረውኝ ብቻ ሳይሆን አለኝ አምባሳደር ካሳ ፌስቡክ ቼክ አድርጌው እንዳለ ሰውየውን ስታብጠለጥል አይደል እንደምትውለው ነበር ያለኝ። ምን ልል ፈልጌ ነው ኦልሬዲ በቃ እንትን ብዬ ነበረ። ከዛ የፓርላማ ንግግሩን አዳመጥኩት። የፓርላማ ንግግሩ ጠቅልለህ ቆሻሻ መጣያ ላይ የምትከተው አይደለም። በጣም ብዙ ጥሩ ነገሮች አሉት። ለምሳሌ በኢህአዴግ ጊዜ ጎድለዋል የምትላቸው ነገሮች አድሬስ ሊያደርግ እንደሆነ የሚያሳዩ ምልክቶች ታያለህ። ለምሳሌ አንድነቱ ተዳክሞ ብሔርተኝነቱ በዛ የሚል ኢህአዴግም ገምግሟል። ሀገራዊ አንድነት የሚያጠናክሩ ነገሮች ላይ አልሰራንም። ብሔር 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 ብቻ ሆነ፣ አጦዝ ነው። ይሄ ደግሞ ሄዶ የሀገሪቷን አንድነት ቋፍ ውስጥ የሚከት ነው ብለው ገምግሟል። ይሄ ጥሩ ነበር። ከዛ በኢህአዴግ የተረጋገጠ ልማት፣ ዩኒቨርሲቲዎች ግንባታ፣ የኢኮኖሚ ደብል ዲጂት ምናምን እኮ እዛ ላይ ተጠቅሷል። ይሄ ወሰድኩና ከዛ ግን መንሸራተት ጀመረ። የድሮ ገናናነቷ ምናምን የሚል አንድ ኢንተርቪው ያደረግኩታል ያኔ። ይሄ እኔ አልጣመኝም ብዬ ተናግሬያለሁ በወቅቱ። ይሄ የድሮ ገናናነት ምናምን የሆኑ ሰዎች ማሳፈር ነው። እነዚህ ሰዎች ደግሞ ከተሳፈርክ በኋላ ልውረድ ብትላቸው አሁን እያየው ነው። ዛሬ ያነበብኳቸው ጽሑፎች አሉ። በምክክሩ ዝም ብለን ብንሰማቸው እንዲቀይሩ አይጠግሙም ምናምን ነገር። በቃ የፖለቲካ ባህሪ ነው። ፖለቲካ መወሰን በሚገባህ ነገሮች መወሰን፣ ልክ ባለው ነገሮች ልክ አለው ብለህ ሊሚት ማስቀመጥ፣ መስመር ማበጀት ያስፈልጋል። ካልሆነ የሁሉም ወዳጅ ልትሆን አችልም። በፖለቲካ ተወውና ኤኒ ሊደርሽፕ የሁሉ ወዳጅ ሊሆን አይችልም። እዚህ አሁን ወደ 4,000 ነው ምናምን ሰዎች እየተከታተሉ ነው። እነዚህ ሰዎች እንዲወዱን በፍጹም ልንጠብቅ አይገባም። ሁሉም የሚደግፉን አሉ፣ ማይደግፉን አሉ፣ አምርረው የሚጠሉን አሉ። ሁሉም እንዲወዱ አይስክሬም መነገር ነው። በጣም የሚደግፉን ደግሞ አሉ። መሀል ላይ ደግሞ ዝም ብሎ ኒውትራል አለ። ምን እየተባለ ነው ብሎ ለመስማት የመጣ አብዛኛው ያ ይመስለኛል። ስለዚህ ማኔጅመንትን በለው ሚዲያም በለው የፖለቲካ መሪነት ይቅርና የፈለገ ብትወድ አይሆንም። እንዳልከው አይስክሬም መሸጥ ነው ሁሉንም ማስደሰት የምችለው። እሱም እርግጠኛ አይደለሁም። ስኳር አለብኝ እኔ አይስክሬም አይመቸኝም፣ ቀዘ እድሜ ለአይስክሬም አይሆንም።
ምን ደግሞ የሚምለጨለጭ ነገር ምን አመጣህብኝ የሚል የገጠር ሰውም ሊያጋጥም ይችላል። አረ ወዲያልኝ የሚል ማለት ነው። እና አይስክሬም እንኳን ራሱ እርግጠኛ አይደለሁም ልፈልግ ሁሉንም ሊያስደስት አይችልም። ያኔ የተካሄደው ሂደት ግን ይሄ የኢትዮጵያ ገናናነት የድሮ እንደዚህ ያደረገ ምናምን የሚለው ነው። ለምሳሌ የኦሮሞ ብሔርተኞች እዚህ ጋር ወራጅ አለ ማለት ጀመሩ። ምክንያቱም በኦሮሞ ብሔርተኞች የኢትዮጵያ ታሪክ የሚያስማማ አይደለም። ሌላውም በደቡብ አካባቢ ብትሄድ የተለያዩ ብሔሮች በኢትዮጵያ ታሪክ የማይስማሙ አሉ። ግን ታሪክ ነው፣ ልንማርበት ይገባል፣ ታሪካችን ነው ብሎ መቀበል አንድ ነገር ነው። ነገር ግን ማርና ወተት እየተሰጠው ነው ሁሉም ብሔር ሁሉም ህዝብ ይኖር የነበረው አይነት አስመስለህ ወደዛ ገናናነት እንመለሳለን ስትል ግን ኖ፣ ሲጨፈጨፍ የነበረ ሰው ገናናነት አይደለም። ደግሞ ስፔሲፊክሊ የት ነው ይሄ ገናናነት? አክሱም ነው? የአፄዎቹ ጊዜ ነው? የነ ዮሐንስ፣ የነ ቴዎድሮስ፣ የነ ምኒልክ፣ የኃይለ ሥላሴ፣ የደርግ ጊዜ ነው? የትኛው ነው የድሮ ገናናነት? ዝም ብሎ ሀገሪቷ በማያባራ ጦርነት ውስጥ የነበረችባቸው ጊዜዎች የታላቅነት ብለህ ልታነሳቸው አችልም። ስለዚህ ይሄ በጣም አስደንጋጭ ነበረ። የድሮ ገናናነት እንመልሳለን ምናምን የሚለው ከዛ አንድነት የሚባለውም በብሔር በጣም ተለጥጦ አንድነቱ እንዲላላ ተደርጎ የነበረ ነገር ማስተካከልና ሁለቱንም ባላንስ ማስያዝ ነው እንጂ ከአንዱ ጫፍ አንስተ ወደ ሌላኛው ጫፍ ለመውሰድ አይደለም። ያ ከሆነማ በዛኛው ሳይድ ያለ ደግሞ እንደገና ሌላ ኩራፊ ልትፈጥር ነው። የሆነውም ያ ነው። በነገራችን ላይ ተሄደ አንድነት ተባለ። ይሄ ሁሉ ይደረግልኝ የሚለው ተሳፋሪም ተሳፈረና በኋላ ላይ ከመኪናው ፍጥነቱ ጨምሮ መቼ እንደወደቀ ሳያውቅ ሜዳ ላይ ተዘርግፎ አገኘው ራሱ። ይሄማ የወጣለት ኦነግ አጭበርባሪ ነው፣ ሲሸውደን ነበረ በዚህ በቅቤ በሆነ ምላሱ ቅቤው ምናምን የሚልም ቅጽል ወጥቶ ነበረ በኋላ ላይ። ከዛ በትግራይ በኩል ደግሞ መሸረፈት የሚል ሰውየው ጠቅላይ ሚኒስትሩ ማጆሪቲ የሚፈልገው ስብስብ ውስጥ የገባ ሲመስላቸው መስማት የሚፈልጉትን ነገር ሲናገርላቸው አሁን ሙሉ ለሙሉ አስገብተ ነው አላሉ እና አንድና ዮሐንስ በዋለው አንድ ነገር ተናገሩ። አንድ ነገር ልንገርህ፣ ገብቶሃል አይደለም? ከዛ ወደ ቤዙ መጣ ተመልሶ። አንድ ነገር ልንገርህ፣ የዚች ሂደት ማለት ነው አጠራ አድርጌ። መጀመሪያ ላይ በህወሓት ላይ ሊነሳ የሚችል ኃይል ሁሉ የማሰባሰብ ነበረ ሂደቱ። ከዛ እንደገባ አንዳንዱ ጭራሽ ባህር ዳር ላይ ይሄ ለውጥ የምትሉት ነገር ወዴት ነው የምትወስዱን የምትል ሴትዮ መጣች። እነ አሳምነው ጽጌ ምናምን ሙሴ ነው አብይ ያሉበት መድረክ ማለት ነው። እኔ ሙሴ ባህርን እንዳሻገረው እንደዛም የኛ ሙሴያችን አብይ ነው አለ። የሆነ ሴትዮ ግን አይ ይሄ ፍቅሬ በዛ አላማረኝ የምትል ሴትዮ መጣች። ያውቋታል ብዙ የአማራ ልጆች፣ ቪዲዮም አለ አንዳንድ ጊዜ ያጋሩታል። እና ይሄ ለውጥ የሽግግር መንግስት ነው የሚቋቋመው ወይስ ወዴት ነው አለች። ልክ ይሄ አንድ ተሳፋሪ ነው፣ አንድ ሴትዮ ግን አይደለችም። የሆነ ተሳፋሪ ስብስብ ነው። እንደገና እኔ በለውጡ እኮ ትልቅ ድርሻ ነበረኝና ይሄ ድርሻ ይሰጠኝ የሚልም መጣ። ስለዚህ በህወሓት ስላሰባሰብከው ሁሉም ከአንተ ጋር ይቀጥላል ማለት አይደለም። ይህ ሁሉ ሊያስደስት የሚችል ንግግሮች ለጊዜው ልታደርግ ትችላለህ፣ በቀጣይነት ግን ልታደርገው አችልም። በቀጣይነት የማታደርገው ከሆነ ከመጀመሪያው ነው ክሊርሊ ዲማርኬት ማድረግ ያለብህ። ጠቅላይ ሚኒስትሩ በወቅቱ ከቆሙለት ዓላማ አኳያ ማሳካት የሚፈልጉትን ነገር አሳክቷል ብላ ታስብ? አላሳኩም። ኢንፋክት መጀመሪያ ከራሳቸው ቤት ከሚሉት ኢህአዲግ እዛ ውስጥ ካለው ህወሓት ጋር ተላተሙ። መላተማቸው አልበቃ ብሎ በውጭ ሆኖ ህወሓትን የሚዘረጥጥ ሁሉ ዝም ብለው ማየት ጀመሩ። ለምሳሌ ኢህአዲግ ሊቀመንበር ስትሆን በነገራችን ላይ የአራቱ ድርጅቶች ሊቀመንበር ነህ። ያ ማለት ህወሓት ያንተ ድርጅት ነው። ገባህ? እነ ደብረጽዮን እነ አዜብ ምናምን ያሉበት ሁሉም የአንተ ልጆች ናቸው፣ መረጡህም አልመረጡህም። ለምሳሌ አቶ ኢሳያስ ጌም ኦቨር ወያኔ ሲል እንዴ ስነ ስርዓት ነው መባል ያለበት። አንድ ሲጀመር የኢትዮጵያን የውስጣዊ ጉዳያችን ነው። እኔ ምነግርህ ጠቅላይ ሚኒስትሩ ካለበት ኮንቴክስት ነው፣ ካለበት ከረገጠው መሬት አኳያ ቅድም ከነበረው ችግር አንጻር ሊያደርጉት እየፈለጉ ቲፒኤልኤፎች ከነበረው ችግር ፈተና አንጻር ቲፒኤልኤፍ ላይ ጠጠር የሚወረውር ሁሉ መሰብሰብ አንድ ነገር ነው። ይሄ የሰበሰብከው ግን ቲፒኤልኤፍ ከሄደ በኋላ በአንተ ላይ ነው ጥያቄ የሚያነሳው። ገባህ?
ኦኬ ያኔ ከሄደም በኋላ ራሱ ይጠቀምበት ነበር ያ ካርድ። ቲፒኤልኤፍ በዚህ አፈነዳ፣ በዚህ አጋጨ፣ ብሔሮች እንዲያደረገ ትግራይ እኮ ሰላም የሆነው የሚያጋጨው አካል እዛ ስላለ ነው ምናምን ተብሎ ተሄደና ጠብ የሚል ነገር የለም። አሁንም ችግር አለ፣ አመራር ላይ አሁንም ክፍተት አለ። አገሪቱ አልተረጋጋችም፣ ኢኮኖሚው ችግር አለበት። ከዛ ህዝቡ ቋቅ ማለት ጀመረ። በቲፒኤልኤፍ ማሳበብ፣ በትግራይ ማሳበብ ሰለቸው። ያኔ ነው ሸንቀ እንትን ምንድን ነው ጠበቅ አድርገህ ታጥቀህ አይ ይሄ ነገር የኔም የሀገሪትም የህዝቡም ችግር ነውና እንፍታው፣ የኔ ፖሊሲ ይሄ ነው፣ በዚህ መልኩ ሀገሪቷን ለመምራት ተዘጋጅቻለሁ ብለህ ያኔ ከአንተ ጋር የሚሰለፈውም እሺ ብሎ ይሰለፋል፣ የማይሰለፈውም ቦታውን ይይዝና ይታገላል። ካልሆነ አሁንም ኦሮማራ ሰሞኑ ኦሮማራም እየተሞከረ ነው፣ እየተመዘዘ ነው። አሁንም እዛ ያለው ነው ኃይል ነው ችግር እየፈጠረብን ያለው የሚለው ነገር ህዝቡ አሁን አይገዛውም። ያ ሰው ምን ልል ፈልጌ ነው፣ አሳም ፖይንት የሚራገፈው ተራግፎ የያዝከውን ኃይል ይዘህ መቀጠል ያስፈልግ ነበር። በነበረው ኮንቴክስት ህወሓትን ለመገዳደር የስ ኦሮማራም ጠቅሟል። የነበረው ጽምዶ ማለት ነው የኦሮማራ የነ ሳሞራም እጅ ጠቅሟል፣ የአሜሪካም እጅ ጠቅሟል፣ የሻቢያም የምንም የኢዜማም የግንቦት ሰባትም ወልቃይት ጸገዴ የሚጠይቀውም በኦሮሞ ፕሮቴስት ማስተር ፕላን ይቆምልኛ ነው። እነዚህ ሁሉ ተሳፍሯል። ከዛ ግን